ጋብቻ ሲፈጽሙ ከጋብቻ ውስጥ እያሉ የሚያፈሩትን ንብረት በአንደኛው ተጋቢ የግል ጥረትም እንኳን ቢሆን ንብረቱ የጋራ እንዲሆን ህግ የሚያስገድድበት ምክንያትና መነሻው ምንድነው ከሚለው እንጀምር። ያው ጥሩ አጀማመር ነው። እንግዲህ አንድ ሰው ጋብቻ ውስጥ በመግባቱ ምክንያት ብቻ ጋብቻ ውስጥ ባይገባ ኑሮ በፊት በሚያደርገው ጥረት የሚያገኛቸው ንብረቶች የግሉ የነበሩ ቢሆንም ካገባ በኋላ ግን በሚያደርጋቸው ጥረቶች የሚያገኛቸው ነገሮች የጋራ ይሆኑ ይመጣሉ። ከጋብቻ በኋላ ቤት ቢገዛ እኔ ነኝ የለፋሁት፣ እኔ ነኝ ጣርኩት፣ እኔ ነኝ ያገኘሁት ሊል አይችልም። ሌሎች ነገሮችንም ቢያደርግ እንደዚሁ የጋራ የሆነ ነው የሚሄደው ከጋብቻው በኋላ። ይሄ የሆነበት ምክንያት እንግዲህ የተለያዩ ሀገሮች የተለያየ አፕሮች ሊከተሉ ይችላሉ፣ ወይም የተለያየ ፊሎሶፊካል ባክግራውንድ ልናነሳ እንችላለን። አንዳንዶች መንፈሳዊ እይታ ያላቸው ወይም ደግሞ